አስመሳይ መንግስት በአስቸኳይ ይውረድ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይግደም ይግደም። አማራ የግብጽ ውሃው ሞልቶ ፈሰሰ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳንሰማ የልጄ ሞት ከፋኖ ነው የሰማው። አባታችን ተማርኳል፣ አባታችን ተማርኳል። አትሰሙም? አባታችን ተማርኳል፣ እኛም ተደግመናል። እስቴደንሳ ይችላል። ሻለቃ የተደመሰሰበት ሞርታርም የተማረከበት ውጊያ አድርገናል ሲሉ የፋኖ ኃይሎች ገለጹ። የመከላከያ ሰራዊቱ ጄኔራል የመንደር ጽንፈኛን አጽድተናል ይላሉ። በክልሉ በርካታ ወታደሮች በርስ በርስ ጦርነት መስዋዕትነት እየከፈሉም ቀጥሏል። ሀገሪቱን የጦርነት የሞትና የመጎሳቆል ያደረጉት የብልጽግናው ሰዎች በየስፍራው በሚከፍቱት ጦርነት የሚሞቱ የድሃ ኢትዮጵያ ልጆችን እናት ስትወልድ እንደሚፈሳት ደም የእነርሱም ደም ለኢትዮጵያ መወለድ ነው እያሉ መንበራቸውን በዜጎች ነፍስ ለማጽናት እየተገለገሉበት የቀጠለ ነው። ከሰሞኑ ልጇን በአማራ ክልሉ ጦርነት ያጣች እናት በኦሮሚያ ክልል ቢሾፍቱ ላይ ሆና እንዴት የመከላከያ አባል ልጅን ሞት እንኳን ከፋኖ ልስማ እያለች የምታቀርበው ጥያቄም ለዚህ አንድ ማሳያ ይሆናል። አገዛዙ ለሀገር ዳር ድንበርና ሉዓላዊነት መከበር ሳይሆን ለስልጣኑ መጽናት የሚገብራቸውን ወታደሮች መርዶ መንገር ካቆመም 4 ዓመታት አልፏል። ከ2014 ወዲህም ለተገደሉ ወታደሮች ቤተሰቦች መርዶ መንገር ቆሟል። በወቅቱ በተለይም በደቡብ ኢትዮጵያ አካባቢዎች በትግራይ ጦርነት ሳቢያ የተገደሉ ወታደሮች ቤተሰቦችን መርዶ ሲነገራቸው ካሳ መጠየቅ ሲጀምሩም ጠቅላይ ሚኒስትር አብይ አህመድ ግማሽ ቀን እንኳን ሳይዋጋ ለሞተ ወታደር ሁሉ አንከፍልም በሚል መመሪያቸውን አስተላልፈው ከዛም ፊልድ ማርሻል ብርሃኑ ጁላም በቃ ካሳችሁማ ኢትዮጵያ ናት ብለው እንዲቆም ማድረጋቸው የሚታወስ ነው። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክም በፈረቃ በተለያዩ የሀገሪቱ አካባቢዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደሉ ነው። ከሞቱት ባሻገር የተማረኩ የሰራዊቱ አባላትም የታላቁ ሩጫ ሰልፈኞች ተብለው በአዛዦቻቸው ተክደዋል። ባለፈው ሳምንት በደቡብ ጎንደር በጋይንትና ስማዳ ቀጠና የተማረኩ የሰራዊቱ አባላትም የካዷቸውን እንደ ጀነራል ባጭ ያሉ አዛዦችን እያስታወሱ እንዲህ ሲሉ ይደመጣሉ። አባታችን ተማርኳል፣ አባታችን ተማርኳል። አትሰሙም? አባታችን ተማርኳል፣ እኛም ተደግመናል። እስቴደንሳ ይችላል። ዛሬ ቀኑ ስንት ነው? 29። የሀገሪቱ ሰራዊት የኢትዮጵያ ብሔራዊ ጥቅምና ዳር ድንበርን ከማስጠበቅ ተፈናቅሎ በየሰፈሩ የፖለቲካ ልዩነት ካላቸው የሀገሪቱ ወጣቶች ጋር ይዋጋ ዘንድ ተደርጎ እየገጠመው ያለው ሁነት እንዲህ ያለ ቢሆንም የደቡብ እዝ ምክትል አዛዡ ሜጀር ጀነራል ደስታ ግን የሰፈር ጽንፈኛን አጽድተናል የሚል ንግግር አድርጓል። በእርግጥ ወታደራዊ አዛዦች ብቻ ሳይሆኑም የብልጽግናው ሹማምንትም ጽንፈኛው እኮ ጠፍቷል፣ የተወሰኑትም የቀሩት ርህራሄ ያድርገንላቸው እንጂ ከምድረገጽ እናጠፋቸው ነበር እያሉ ሲናገሩ መደመጣቸውን መዘገባችን ይታወሳል። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከመሬት ልናጠፋው እንችላለን። እናጠው አንዳንድ የትግስት እየወሰድን እንትን የምናደርገው የሽፍታ ቡድን ስለሚያሸንፈን አይደለም። የፖለቲካ የበላይነትም የለውም፣ ህዝባዊ ተቀባይነትም የለውም። ውስጡ እየፈረሰ ነው፣ ውስጡ እየተዳከመ ነው፣ ውስጡ እየተቦረ እነዚህ ያገዛዙ ሹማምንትም ይሁን ወታደራዊ አዛዦች የክልሉ ቀውስ በፖለቲካዊ መንገድ ምላሽ ያገኝ ዘንድ ግፊት ከማድረግ ይልቅ አሁንም ጠፍቷል የሚል ዛቻ ውስጥ ተጠምደው ቢገኙም መሬት ላይ ያለው ነባራዊ ሁኔታ ግን ያን የሚያመላክት አይደለም። በደቡብ ወሎ ቀጠናም ባሰል ላይ የሆኑ ደግሞ የቅርብ ምሳሌ ነው። ዳቅና በተባለ ተራራማ አካባቢ የተደረገው ይህ ውጊያም አንድ ሻለቃ የመከላከያ ሰራዊት አባል የተደመሰሰበት ነው ይላሉ የፋኖ ኃይሎች። ሞርታርን ጨምሮ ከባድና የነፍስ ወከፍ መሳሪያዎች
በተገኙበት የሰራዊቱን ሬሽን የጫነ ተሽከርካሪም የተወሰደበት እንደሆነም ተናግሯል። ይህ ወታደራዊ ቁሳቁስም ይሁን አላስፈላጊ መስዋዕትነትን የከፈሉት ልክ በጎንደር አጀሬ ጃንሯ ላይ ልጇን እንዳጣችው እናት ሁሉም አምባሰል ተራራ ላይ ብዙ እናቶች ልጆቻቸውን እንዲያጡ ያደረገው ውጋም በኢትዮጵያን መካከል የሆነ ነው። ለብልጽግና ሰዎች ግን እንዲህ ያለው ሞት በየከተሞች የስንዴ ነዶ ይዞም ለመጨፈር እስካስቻለ ድረስ ሞት አታዳንቁ የሚል ምላሽ የሚሰጥበትም ይሆናል።